አክሽን ካሜራችንን እንዴት ከፒሲያችን ጋር ዌብካም አድርገን እንደምንጠቀም አንዳንድ ነገሮች እናያለን። እንዴት ሰንብታችኋል? ዛሬ አክሽን ካሜራችን እንዴት ለዌብካምነት እንደምንጠቀም እናያለን። ሶ ሌትስ ሲ ወደ ፕሮሰሱ። ኦኬ ሶ ወደ እሺ ስለዚህ ወደ ፕሮሰሱ ስንሄድ ካሜራችን እዚህ ጋር ትገኛለች። ፒሲያችን ደግሞ እኔ ላፕቶፕ የምጠቀመው እንዲታያችሁ እንደዚህ ላድርገውና ሌሲ ከዛ የማንኛውንም የዊንዶ ካሜራ አፕ ከፈትን በኋላ እዚህ ጋር ስለሸፈንኩት ነው እንግዲህ ይሄን ይመስላል። ከካሜራ በፊት በራሱ ካሜራ ይሄን ይመስላል። ጥራቱ ላልታያችሁ ጥራቱ ይሄን ይመስላል። እንግዲህ በራሱ ካሜራ እየቀረጸ ባለበት ሰው ኮኔክት እናርግና ደግሞ አሁን ልዩነቱን ከካሜራው ጋር አብሮ የሚመጣ ዩኤስቢ ኬብል አለው። ኦር እናንተ ሌላ ካላችሁ ማዘጋጀት ትችላላችሁ። እንዲሁም ደግሞ ታይፕ ሲ ከታይፕ ሲም ኮምፒውተራችሁ የሚቀበል ከሆነ እነሱንም ገመዶች መጠቀም እንችላለን። ሶ በዚህኛው በኩል ላይ እችኛዋን እንደዚህ አድርገን ከከፈትናት በኋላ ሶ ታይፕ ሲ ኬብላችንን ኮኔክት እናደርጋለን። በመቀጠልም ይሄኛውን ደግሞ ወስጄ ከላፕቶፕ ጋር ኮኔክት አደርገዋለሁ። ኦን ካረኩ በኋላ እዚህ ጋር ያስመርጠኛል ፋይል ትራንስፈር ዌብካም ቅድም ስላደረኩት ራሱ አውቶማቲክሊ ኮኔክት ሆነ ማለት ነው። ዋይት ባላንሱ ምናምን እዚህ ጋር አጀስት ማድረግ እንችላለን። 80 በ50 በ60 ፍሬም ፐር ሰከንድ። ሶ ኔክስት ስቴፕ ትታያችሁ ከሆነ እዚች ጋር ቼንጅ ካሜራ ምትል አይከን አለች። ሶ እሷን እንጫናለን ማለት ነው። ሶ አሁን መተናል ማለት ነው ወደዚህኛው ወደ አክሽን ካሜራችን። ሶ ምንም ስቴፕ አይከብድም፣ በቀላሉ እንደዚህ አድርገን መቀየር እንችላለን። እንደምታዩት ይሄው። ስለዚህ ይሄን ይመስላል። እዚሁ ላይ ሬከርድ ምናምን ማስጀመር እንችላለን። ፎቶ ሬከርድ ይሄን ይመስላል። እዚሁ ጋር ፎቶም ማንሳት እንችላለን። ሬከርድ ማስጀመር እንችላለን። እንግዲህ ይህን ይመስላል። ቪዲዮ ጠቃሚ ሆኖ እንዳገኛችሁት ተስፋ አረጋለሁ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ። ፒስ አውት።